እንኳን ወደ ኦርቶዶክሳዊ ጥያቄና መልስ ቻናል በሰላም መጣችሁ። ዛሬ ያላችሁን ዕውቀት የምትፈትኑበትና መንፈሳዊ ማንነታችሁን የሚያሳድጉ 30 የተመረጡ ጥያቄዎችን ይዘንላችሁ ቀርበናል። ከነዚህ 30 ጥያቄዎች ውስጥ ስንቱን ትመልሳላችሁ? አብራችሁን ቆዩ። አንደኛ ጥያቄ፣ ነጠላን መስቀለኛ አጣፍቶ የመልበስ ስርዓት ከምን ጋር በቀጥታ ይያያዛል? ሀ ከጥንታዊ ሀበሻ የባህል ስልት ጋር፣ ለ የክርስቶስን መስቀል ሕይወታችን እንደሆነ ለማሳየት፣ ሐመርሃ ነጠላው ሰውነታችን ላይ ውበት እንዲኖረው። መልሱ ለ የክርስቶስን መስቀል ሕይወታችን እንደሆነ ለማሳየት። ነጠላ መስቀለኛ አጣፍቶ መልበስ ጌታችን ኢየሱስ ክርስቶስ በመስቀል ላይ የከፈለውን መከራ ለማሰብና ክርስትና በመስቀል ላይ የተመሰረተ ሕይወት መሆኑን ለመግለጽ ነው። ሁለተኛው ጥያቄ፣ በኦሪቱ ሥርዓት መሰረት ሕፃኑ ጌታችን ኢየሱስ ክርስቶስ የተገረዘው በስንተኛው ቀን ነው? ሀ በሰባተኛው ቀን፣ ለ በ30ኛው ቀን፣ ሐመርሃ በ8ኛው ቀን። መልሱ ሐመርሃ በ8ኛው ቀን። ጌታችን መድኃኒታችን ኢየሱስ ክርስቶስ ኦሪትን ለመፈጸም ሲል በሕገ ኦሪት መሠረት በተወለደ በ8ኛው ቀን ተገርዞ ስሙ ኢየሱስ ተብሎ ተሰይሟል። ሦስተኛ ጥያቄ፣ ጌታችን ኢየሱስ ክርስቶስ አብይ ጾምን 40 ቀንና 40 ሌሊት እንደጾመው ስናቅ እኛ ግን ለምን 55 ቀናት እንጾማለን? ሀ የአቆጣጠር ስህተት ነው። ለ በጾማችን ወቅት ያሉት 7 ረቡዕና 8 ዓርቦች ስለማይቆጠሩ። ሐመርሃ የመጀመሪያው ሳምንት ጾመ ሕርቃል፣ የመጨረሻው ሳምንት ደግሞ ሰሙነ ሕማማት ተብሎ ስለሚጾም ነው። መልሱ ሐመርሃ የመጀመሪያው ሳምንት ጾመ ሕርቃል፣ የመጨረሻው ሳምንት ደግሞ ሰሙነ ሕማማት ተብሎ ስለሚጾም ነው። የአብይ ጾም 55 ቀናት የጌታችን የ40 ቀን ጾም የ7 ቀን የጾመ ሕርቃልንና የ8 ቀን የሰሙነ ሕማማትን ድምር የያዘ ነው። ይህም ከዝግጅት ጾም ጀምሮ እስከ ጌታ ሕማማት መታሰቢያ ድረስ ያለውን መንፈሳዊ ጉዞ በሥርዓት የሚገልጽ ነው። አራተኛ ጥያቄ፣ እመቤታችን ድንግል ማርያም በቤተ መቅደስ እያለች ሲመግባት የነበረው መልአክ ማን ነው? ሀ ቅዱስ ሩፋኤል፣ ለ ቅዱስ ገብርኤል፣ ሐመርሃ ቅዱስ ፋኑኤል። መልሱ ሐመርሃ ቅዱስ ፋኑኤል። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ በነበረችባቸው 12 ዓመታት መልአኩ ቅዱስ ፋኑኤል ሰማያዊ ህብስትና ሰማያዊ መጠጥ እያመጣላት ይመግባት እንደነበር በቤተ ክርስቲያን ትምህርትና በድርሳናት ተመዝግቦ ይገኛል። አምስተኛ ጥያቄ፣ በትንሣኤው ዕለት መላእክት ነጭ ለብሰው መታየታቸው ለእኛ ለምንለብሰው ነጭ ነጠላ ምን ትርጉም ይሰጠናል? ሀ መላእክት የሰውን ልብስ እንደሚወዱ ለማሳየት፣ ለ የሞት ድል መነሳቱንና የትንሣኤውን የምሥራች ብርሃን ለመግለጽ፣ ሐመርሃ መቃብሩ ጨለማ ስለነበረ ብርሃን እንዲሆን። መልሱ ለ የሞት ድል መነሳቱንና የትንሣኤውን የምሥራች ብርሃን ለመግለጽ። መላእክቱ በጌታ መቃብር ነጭ ለብሰው መታየታቸው የትንሣኤውን ብርሃን ያበስራል። እኛም ነጭ የምንለብሰው ያንን የትንሣኤያችንን ተስፋ ለመመስከር ነው። ስድስተኛ ጥያቄ፣ ቅዱስ ያሬድ ከመላእክት እንደተማረውና በቤተ ክርስቲያን ሥርዓት እንደሚሰራበት የዜማ ስልቶች ግዕዝ፣ ዕዝል፣ አራራይ ለምን አገልግሎት ይውላሉ? ሀ ዘማሪው ድምፁ በሚያምርበት ስልት መርጦ እንዲዘምር ዕድል ለመስጠት፣ ለ በቤተ ክርስቲያን ውስጥ የድምፅ መዝገብ ሆኖ እንዲያገለግል፣ ሐመርሃ እንደየወቅቱና እንደ ምስጢረ ሥጋዌው ጉዞ ለሐዘን፣ ለደስታ፣ ለበዓላት ምስጋናውን ለመለየት። መልሱ ሐመርሃ እንደየወቅቱና እንደ ምስጢረ ሥጋዌው ጉዞ ለሐዘን፣ ለደስታ፣ ለበዓላት ምስጋናውን ለመለየት። የቅዱስ ያሬድ የዜማ ስልቶች ግዕዝ፣ ዕዝል፣ አራራይ። ግዕዝ፣ ዕዝልና አራራይ እንደ ወቅቱ ሁኔታ ለደስታ፣ ለሐዘንና ለምስጋና ተለይተው ይውላሉ። ይህም የቤተ ክርስቲያኑ መንፈሳዊ አገልግሎት በሥርዓትና በወቅቱ እንዲከናወን የሚያስችል ጥበብ ነው። ሰባተኛ ጥያቄ፣ በመጽሐፍ ቅዱሳችን እንደተገለጸው ከጌታችን መድኃኒታችን ኢየሱስ ክርስቶስ ሌላ 40 ቀንና 40 ሌሊት የጾሙ 2 ሰዎች እነማን ናቸው? ሀ ሙሴና ኤልያስ፣
ለሙሴና ዮሴፍ፣ ሐመሩሃ ዮሴፍና ኤልያስ። መልሱ ሀ ሙሴና ኤልያስ። ነቢዩ ሙሴ በሲና ተራራ ሕግን ለመቀበል ነቢዩ ኤልያስ ደግሞ ወደ ኮሬብ ተራራ ለመጓዝ 40 ቀንና 40 ሌሊት ጾመዋል። ይህም በብሉይ ኪዳን ታሪክ ውስጥ ሁለቱ ታላላቅ ነቢያት ከጌታችን ጾም ጋር የሚመሳሰል መንፈሳዊ ተጋድሎ ያደረጉበት ነው። 8ኛ ጥያቄ ከሚከተሉት አንዱ ለምስጢረ ሥላሴ ምሳሌ ይሆናል? ሀ የሰው ልጅ ጣት፣ ለ ሰማይ፣ ሐመሩሃ መሬት። መልሱ ሀ የሰው ልጅ ጣት። ምስጢረ ሥላሴ በጣት በፀሐይና በሰው ምሳሌነት ሦስትነትና አንድነት በአካል 3 በባህሪ 1 መሆናቸውን ይገልጻል። ይህም በስም በአካልና በግብ ሦስትነታቸውን በመለኮትና በሕልውና ደግሞ አንድነታቸውን የሚያስረዳ ጥልቅ ትምህርት ነው። 9ኛ ጥያቄ ቁራዎች ጠዋትና ማታ እንጀራና ሥጋ ያመጡለት የነበረውና በሰራፕታ ምድር አንዲት ሴት ተመግበው የነበረው ነቢይ ማን ነው? ሀ አብርሃም፣ ለ ሙሴ፣ ሐመሩሃ ኤልያስ። መልሱ ሐመሩሃ ኤልያስ። እግዚአብሔር ነቢዩ ኤልያስን በኮሬት ወንዝ አጠገብ በቁራዎች አማካኝነት ጠዋትና ማታ በመመገብ በረድኤቱ ጠብቆታል። በኋላም ወደ ሰራፕታ መበለት በመላክ በእርሱ ጸሎትና በእርሷ እምነት ጥቂቱ በረከት ሳይጎድል የረሃቡን ዘመን እንዲያልፉ አድርጓል። 10ኛ ጥያቄ በትንሣኤ ሙታን የማያምኑት እነማን ናቸው? ሀ ፈሪሳውያን፣ ለ ሰዱቃውያን፣ ሐመሩሃ ቆሮንቶሳውያን። መልሱ ለሰዱቃውያን። ሰዱቃውያን በወቅቱ ከነበሩት የአይሁድ የሃይማኖት ክፍሎች መካከል አንዱ ሲሆን ከፈሪሳውያን በተለየ መልኩ በሙታን ትንሣኤ በመላእክትም ሆነ በነፍስ መኖር አያምኑም ነበር። 11ኛ ጥያቄ መዝሙር በስንት ይከፈላል? ሀ በሁለት ይኸውም በዜማ የሚቀርብና ያለ ዜማ የሚቀርብ ተብሎ፣ ለ በሶስት ይኸውም በአንቀጸ ብርሃን፣ በአንቀጸ ልደትና በአንቀጸ ትንሣኤ ተብሎ፣ ሐመሩሃ በሁለት ይኸውም በግልና በህብረት የሚቀርብ ምስጋና ተብሎ። መልሱ ሐመሩሃ በሁለት በግልና በህብረት የሚቀርብ ምስጋና ተብሎ። መዝሙር ምስጋና እንደመሆኑ መጠን በግልና በህብረት ከጸሎት ጋር ለእግዚአብሔር የሚቀርብ መንፈሳዊ መስዋዕት ነው። 12ኛ ጥያቄ በሥርዓተ ቅዳሴ ጊዜ ወንጌል ሲነበብ ሻማ ወይም ጧፍ ለምን ይበራል? ሀ ጌታችን እኔ የዓለም ብርሃን ነኝ ስላለ፣ ለ ሐዋርያት ጻድቃንና ሰማዕታት ለወንጌል የከፈሉትን ዋጋ ስለምናስብበት፣ ሐመሩሃ ሐና ለ መልስ ናቸው። መልሱ ሐመሩሃ ሐና ለ መልስ ናቸው። 13ኛ ጥያቄ እመቤታችን ቅድስት ድንግል ማርያም በምድር ላይ ስንት ዓመት ኖረች? ሀ 50 ዓመት፣ ለ 62 ዓመት፣ ሐመሩሃ 64 ዓመት። መልሱ ሐመሩሃ 64 ዓመት። እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ በአጠቃላይ 64 ዓመታት ኖራለች። ይህም በወላጆቿ 3 ዓመት፣ በቤተ መቅደስ ውስጥ 12 ዓመት፣ ከልጇ ጋር ደግሞ 33 ዓመትና በዮሐንስ ቤት 16 ዓመት የኖረችበትን ዘመን ያጠቃልላል። 14ኛ ጥያቄ መዝሙር ማለት ምን ማለት ነው? ሀ ለእግዚአብሔር በታላቅ ድምፅ የሚቀርብ የውዳሴ ግጥም፣ ለ ልዩ ስልትና ቃና ባለው ድምፅ የሚቀርብ መንፈሳዊ መስዋዕት፣ ሐመሩሃ የሰው ልጅ የውስጥ ስሜቱን ለፈጣሪ የሚገልጽበት ጥበብ። መልሱ ለ
ልዩ ስልትና ቃና ባለው ድምፅ የሚቀርብ መንፈሳዊ መስዋዕት። በኦርቶዶክስ ተዋሕዶ አስተምሮ መዝሙር በቅዱስ ዜማና በንዋያተ ቅድሳት ወይም በከበሮና ጸናጽል ታጅቦ ለእግዚአብሔር የሚቀርብ መንፈሳዊ መስዋዕት ነው። 15ኛ ጥያቄ ኢየሱስ ክርስቶስ ወደ መሬት እንትፍ ብሎ በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀብቶ ሂድና ታጠብ ብሎ የላከው ከየትኛው መጠመቂያ ነው? ሀ በቤተ ሳይዳ፣ ለ በሰሊሆም፣ ሐመርሃ በዮርዳኖስ። መልሱ ለ በሰሊሆም። ጌታችን በዮሐንስ ወንጌል ምዕራፍ 9 ላይ ዕውሩን ወደ ሰሊሆም መጥመቂያ ልኮ ፈውሶታል። ዕውሩን በታዘዘው መሰረት ታጥቦ ዓይኖቹ የበሩለትና የእግዚአብሔር ድንቅ ሥራ የተገለጸበት ተአምር ነው። 16ኛ ጥያቄ ቅዳሴ ማለት ምን ማለት ነው? ሀ በህብረት የሚጸለይ የህብረት ጸሎት ማለት ነው። ለ ሥጋ ወደሙን መቀበል ማለት ነው። ሐመርሃ በዜማ የሚቀርብ መንፈሳዊ ማህሌት ማለት ነው። መልሱ ሀ በህብረት የሚጸለይ የህብረት ጸሎት ማለት ነው። ቅዳሴ ማለት በሥርዓተ ቤተክርስቲያናችን ሥርዓት መሠረት በህብረት የሚጸለይ የህብረት ጸሎት ነው። ከጸሎቶች ሁሉ የላቀ የጸሎት ክፍል ነው። 17ኛ ጥያቄ ከሚከተሉት ፍጥረታት ውስጥ የሰኞ ፍጥረት የሆነው የትኛው ነው? ሀ የሰው ልጅ፣ ለ ጠፈር፣ ሐመርሃ የሰማይ ከዋክብት። መልሱ ለጠፈር። እግዚአብሔር በሁለተኛው ቀን ሰኞ የፈጠረው ፍጥረት ጠፈርን ብቻ በመሆኑ የሰማይ ከዋክብት በአራተኛው ቀን ረቡዕ እና የሰው ልጅ ደግሞ በስድስተኛው ቀን አርብ በመፈጠራቸው ከሰኞ ፍጥረታት ውስጥ አይመደቡም። 18ኛ ጥያቄ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ እንግዲህ የሕይወት ውሃ ከወዴት ታገኛለህ? በማለት ጌታን ያነጋገረችው ሴት ማነች? ሀ ራሔል፣ ለ የማርቆስ እናት ማርያም፣ ሐመርሃ ሳምራዊቷ። መልሱ ሐመርሃ ሳምራዊቷ። ይህ ታሪክ ጌታችን በያዕቆብ የውሃ ጉድጓድ አጠገብ ለሳምራዊቷ ሴት ስለ ሕይወት ውሃ ያስተማረበት ክፍል ነው። እርሷ ግን የቃሉ መንፈሳዊ ምስጢር ሳይገባት ስለ ቁሳዊው ውሃና ስለ ጉድጓዱ ጥልቀት በመጠየቅ የተደነቀችበት ነው። 19ኛ ጥያቄ ከሀብታተ ቤተክርስቲያን ውስጥ የማይመደበው የቱ ነው? ሀ ምስጢረ ሥጋዌ፣ ለ ምስጢረ ሥላሴ፣ ሐመርሃ ምስጢረ ንስሐ። መልሱ ሐመርሃ ምስጢረ ንስሐ። ምስጢረ ንስሐ ከሰባቱ ምስጢራተ ቤተክርስቲያን አንዱ እንጂ ከአምስቱ አዕማደ ምስጢር ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን ውስጥ አይመደብም። ጥያቄ ቁጥር 20 ግዝረት ለመጀመሪያ ጊዜ በማን ተጀመረ? ሀ በሙሴ፣ ለ በአብርሃም፣ ሐመርሃ በዮሐንስ። መልሱ ለ በአብርሃም። ግዝረት ለመጀመሪያ ጊዜ በአብርሃም የተጀመረ ሲሆን እግዚአብሔር ለገባለት ቃል ኪዳን ምልክት እንዲሆን በ99 ዓመቱ ራሱንና የቤቱን ወንዶች ሁሉ እንዲገርዝ በታዘዘው መሰረት ተፈጽሟል። ጥያቄ ቁጥር 21 ፊልጶስ ሳይጠራህ ከበለስ በታች ሳለህ አየው በማለት ጌታ ያናገረው ማንን ነው? ሀ ዘብዴዎስን፣ ለ ያዕቆብን፣ ሐመርሃ ናትናኤልን። ሐመርሃ ናትናኤልን። ጌታችን ናትናኤልን ወይም በርተሎሜዎስን በበለስ ስር ሳለ ማየቱን በመግለጽ መለኮታዊ ማንነቱን ገልጾለታል። ናትናኤልን በዚህ ተደንቆ ኢየሱስ የእግዚአብሔር ልጅና የእስራኤል ንጉሥ መሆኑን የመሰከረበት ታሪክ ነው። ጥያቄ ቁጥር 22
ጌታችን አስቀድሞ ከመረጣቸው ከ12ቱ ሐዋርያት መካከል እንደ አንዱ ሆኖ የሚቆጠረው የትኛው ሐዋርያ ነው? ሀ ቅዱስ ጳውሎስ፣ ለ ቅዱስ ጴጥሮስ፣ ሐመርሃ ቅዱስ ሉቃስ። መልሱ ለ ቅዱስ ጴጥሮስ። ቅዱስ ጴጥሮስን ጨምሮ 12ቱ ሐዋርያት በጌታችን የተመረጡና የቤተ ክርስቲያን መሰረቶች ናቸው። ይህም የሐዋርያት አለቃውን ጴጥሮስንና ሌሎቹን ቅዱሳን በኋላም የአስከሮቱ ይሁዳን የተካውን ማትያስን ያካትታል። ጥያቄ ቁጥር 23 ለምን ነጭ ነጠላ እንለብሳለን? ሀ የሐበሻ የባህል ልብስ ስለሆነ፣ ለ የጌታችን ብርሃናዊ ክብርና የትንሣኤውን ተስፋ ለመመስከር፣ ሐመርሃ ጥቁር ልብስ ስለማይፈቀድ። መልሱ ለ የጌታችንን ብርሃናዊ ክብርና የትንሣኤውን ተስፋ ለመመስከር። ነጭ ነጠላ መልበሳችን ክርስትና የጨለማ ሕይወት ሳይሆን የብርሃን ሕይወት መሆኑን የምናሳይበት ነው። ይህም ጌታ በደብረ ታቦር የተገለጠውን ብርሃናዊ ክብር አብነት ያደረገ ነው። ጥያቄ ቁጥር 24 ከሰባቱ ሰማያት የማይመደበው የቱ ነው? ሀ ገሃነመ እሳት፣ ለ ኢዮር፣ ሐመርሃ መንግሥተ ሰማያት። መልሱ ሀ ገሃነመ እሳት። ገሃነመ እሳት ለቅጣት የተዘጋጀ ቦታ በመሆኑ የክብርና የጸጋ መኖሪያ ከሆኑት ከሰባቱ ሰማያት ውስጥ አይመደብም። ይህም ለሰይጣንና ለተከታዮቹ የተዘጋጀ የፍርድ ስፍራ እንጂ እንደ ሰባቱ ሰማያት የመላእክት መኖሪያ አይደለም። ጥያቄ ቁጥር 25 እርሱ ሊልቅ እኔ ግን ላንስ ያስፈልጋል በማለት ስለ ኢየሱስ ክርስቶስ የተናገረው ማን ነው? ሀ ሐዋርያው ቅዱስ ጳውሎስ፣ ለ ወንጌላዊ ዮሐንስ፣ ሐመርሃ ሐዋርያው ቅዱስ ጴጥሮስ። መልሱ ለወንጌላዊ ዮሐንስ። ይህ ጥቅስ ዮሐንስ መጥምቅ የራሱ አገልግሎት ለክርስቶስ መንገድ ጠራጊ መሆኑንና ትኩረት ሁሉ ወደ ጌታ መሆን እንዳለበት ያስረዳበት ነው። ክርስቶስ እንዲከብርና እርሱ ግን ዝቅ እንዲል በመግለጽ የእውነተኛውን የአገልጋይነት ትሕትና ለደቀ መዛሙርቱ አስተምሯል። ጥያቄ ቁጥር 26 ሥርዓተ ቅዳሴን የጀመረው ማን ነው? ሀ ቅዱስ ያሬድ፣ ለ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ሐመርሃ ቅዱሳን ሐዋርያት። መልሱ ለጌታችን መድኃኒታችን ኢየሱስ ክርስቶስ። ሥርዓተ ቅዳሴ በጸሎተ ሐሙስ ጌታችን ለሐዋርያት በሰጠው የቁርባን ምስጢር ላይ የተመሰረተ መለኮታዊ ሥርዓት ነው። ይህም ሐዋርያት ከጌታ የተቀበሉትንና ዓለምን ያስተማሩበት የክርስቶስን ሥጋና ደም የምንቀበልበት ዋነኛ የአምልኮ ክፍል ነው። ጥያቄ ቁጥር 27 የአብርሃም ስም አብራም፣ የሳራ ስም ሶራ፣ የቅዱስ ጳውሎስ ስም ሳውል ተብሎ እንደሚታወቀው ሁሉ የቅዱስ ጴጥሮስ ስም ማን በመባል ይታወቅ ነበር? ሀ ኬፋ፣ ለ ዴማስ፣ ሐመርሃ ስምዖን። መልሱ ሐመርሃ ስምዖን። የቅዱስ ጴጥሮስ የቀድሞ ስሙ ስምዖን ሲሆን ጌታችን ኢየሱስ ክርስቶስ በመጀመሪያ ሲያገኘው የዮና ልጅ ስምዖን ትባላለህ፣ አንተ ኬፋ ትባላለህ በማለት ስሙን ቀይሮለታል። ኬፋ በሚለው ቃል በአረማይክኛ ቋንቋ ሲሆን በግሪክ ጴጥሮስ ተብሎ ይተረጎማል። ጥያቄ ቁጥር 28 ጌታችን ስለምን ታሳድደኛለህ በማለት ከክፉ ስራው ላይ ለአገልግሎት የመረጠው ሐዋርያ ማን ነው? ሀ ቅዱስ ጳውሎስ፣ ለ ቅዱስ ጴጥሮስ፣ ሐመርሃ ቅዱስ ዮሐንስ። መልሱ ሀ ቅዱስ ጳውሎስ። ጌታችን ክርስቲያኖችን ሊያሳድድ ወደ ደማስቆ ሲጓዝ የነበረው ሳውልን ወይም ቅዱስ ጳውሎስን በታላቅ ብርሃን በመጥራት ወደ ንስሐ መልሶታል። ይህም በሐዋርያት ሥራ ምዕራፍ 9 ላይ የሚገኝ ሲሆን ሳውል ከአመፀኝነት ወደ ሐዋርያነት የተለወጠበት ድንቅ ታሪክ ነው። ጥያቄ ቁጥር 29 ሀልወተ እግዚአብሔር በምን ይታወቃል? ሀ በሰው አእምሮ ውስጥ ባለች ሕሊና፣ ለ በሰው ልጅ የፈጠራ ጥበብ፣
አመርሃ በአይን በሚታይ ግዙፍ አካል ውስጥ። መልሱ ሀ በሰው አእምሮ ውስጥ ባለች ህሊና። የእግዚአብሔር መኖር በሰው ልጅ ህሊና በቅዱሳት መጻሕፍት ምስክርነት እና በስነ ፍጥረታት ረቂቅነት በግልጽ ይታወቃል። እነዚህም ፈጣሪንና ባህሪውን ለማወቅ የሚያስችሉ ዋና ዋና መንፈሳዊና ተፈጥሯዊ መገለጫ መንገዶች ናቸው። ጥያቄ ቁጥር 30 ጌታችን ኢየሱስ ክርስቶስ ለምን በውሃ ተጠመቀ? የዚህን ጥያቄ መልስ በዝርዝር በኮሜንት ላይ መልሱ። እስካሁን ከተጠየቁት 30 ጥያቄዎች ውስጥ ስንቱን እንደመለሳችሁ በኮሜንት እያሳወቃችሁን፣ በድጋሚ ሌሎች ጥያቄዎችን ለማግኘት ቻናሉን ሰብስክራይብ ያድርጉ።